በአሁኑ ሰዓት እየተመለከትን የሚገኘው የፈረስ ጉግስ ነው። እንግዲህ እነዚህ ፈረሰኞች በዚህ በዛሬ በደስታችን ቀን ተገኝተው ይህን ውብ የሆነው የፈረስ ጉግስ ትርኢት እያሳዩ ይገኛሉ ለዕለቱ ክብር እንግዳዎችና እንዲሁም ደግሞ ለበዓሉ ተሳታፊዎች። ሞራል እየሰጣችሁልን ሞራል እየሰጣችኋቸው እጅግ ደስታቸው እየገለጹ ነው በአሁኑ ሰዓት የሚገኙት እነዚህ ፈረሰኞች። ታላላቅ እንግዶችና እጅግ በጣም የተከበረ ክብረ በዓል የሚቀርብ ቄጣላ ነው። በዚህ ቄጣላ የሲዳማ ሕዝብ በርካታ መልእክቶችን ያስተላልፋል። እንግዶችና እሺ ብለው የእንኳን ደህና መጣችሁ መልእክት ያስተላልፋል። ለመንግስት መልእክት ያስተላልፋል። ጸሎት ያደርጋል፣ ይለምናል፣ እንኳን ደህና መጣችሁ ይላል። የሲዳማ ብሔራዊ ክልላዊ መንግስት የብረት ምሰሶ ሆኖ እንዲቀጥልም ይመኛል። እዚህ ፈረሰኞች አንዴ ትርኢት አድርጋችሁ በዚሁ የምትወጡልን ይሆናል ማለት ነው። መድረኩ ባለበት በስተግራ በኩል ነው ትርኢቱን እያሳያችሁ አንድ ላይ የሚወጣል። እስኪ አንድ ጊዜ የፈረስ ጉግስ ትርኢት ላሳዩን፣ የፈረስ ጉግስ ላሳዩን። እጅግ አድርገን እናመሰግናለን። አንዴ ወራን ስጡልን። እጅግ አድርገን እናመሰግናለን። አይራዶት ነው መጥተው ሲዳሙ ቄጣሊ ወስነው አንባን ዳንኖ ዳፍራ ሙተማ ኖኪያ ሸሸፈማውኪያ የከቡ መሰጣው ቄጣላ ወስነው ጠንቹ ገርኒ ሌሊ ሻይዳኒ ነው ሲዳሙ ወንቆተኒ ወጥሲሰና ወነ አሩኝን ታንተሞ። በመቀጠል በክቡር ትሪቡን ፊት የሚያልፉት የሲዳማ ብሔር ውብ ባህላዊ መገለጫ የሆነው የሲዳማ አባቶች ውብ ጨዋታው የቄጣላ ጨዋታ ይባላል። ይህንን የቄጣላ ጨዋታ እንግዲህ በስነ